እንኳን አሜሪካን ሀገር ሄደው ያ ከሰር ጴንጤ ክርስትና ጴንጤ ምን ጴንጤ ይላል የሷ ቤተሰቦች ናቸው። ስንት ቤተክርስቲያን ቸርች ያሰራ ቤተሰብ ውስጥ የመጣች ናት። ያ ረቢ ጌታ እኔ አሁን እዚህ ጋር አሁን ከእንደዚህ አይነት ቤት እኔ ራሴ ከዚህ ቤተሰብ መጥቼ አሁን እንደዚህ ከዳቢሎስ ሻጊቱ ምን እንደሚለኝ ከዳቢሎስ እጅ አምልጭ ይለኛል ይላል። ምን ከዳቢሎስ እጅ አምልጭ ይለኛል። አሁን ምን እንበለው ይነን ሰው እንደዚህ ይባላል። ዲያብሎስ እኔ ጋር የኔ ኢየሱስ አይታያችሁ እናንተ ነው መታችሁ። እግዚአብሔር ምስክሬ ነው። እኔ ማመልከውን አምላክ አምልኩ። እኔ ማመልከውን አምላክ አምልኩ። ለምን መሰላችሁ? ዝም ብላችሁ እዩ። ወደኩ አልወደኩ አጊቱኮ አዳምጠሻል ይላል። ወይኔ ልቦና ይስጣችሁ እግዚአብሔር። ልቦና ይስጣችሁ፣ ይቅር ይበላችሁ። አይገርምሽም? ከዳብል ምን ሆነሽ ነው እንትንሽ እንዴ? እና እስቲ ስንት እንትን ያለሽ? ኦኬ ራስሽ እኔ ማመልካውን አምላክ የኔን ኢየሱስ ነው እናንተ መቀበል ካለባችሁ። እግዚአብሔር ምስክሬ ነው የምላችሁ። ለምን በሉ አይታችኋል። ሰዎች ሁሉ ያ ተነስቶ ሲሉ ጠፋች ሲሉ እኔ ጨራሽ ብሎ እንደ ጸጉር አድርጌባችሁ እዚህ ጋር ቁጭ እላለሁ። ወደቀች ስትሉ ከፍ ብዬ ታዩኛላችሁ። ታዲያ ማን ነው ኢየሱስን ያዘው? እናንተ ወይስ እኔ? ሰዎች ስለሰደቧት፣ ሰዎች ስላንቋሸሿት፣ ህዝቡ ኖ የኔ ኢየሱስ እናንተ ራሳችሁ የእናንተን ኢየሱስ ተውና የኔን ኢየሱስ መታችሁ አምልኩ። እንደኔ ምን ከፈለጋችሁ የሚጠብቃችሁ ኢየሱስ ከፈለጋችሁ ኑ ወደ እኔን የሚጠብቀውን ኢየሱስ መታችሁ ተቀበሉ። ዳይ ቶሎ በሉ። እናንተ በእኔ ቦታ ብትሆኑ ኖሮ ሰይጣን ተቀናቷችሁ ይሄኔ በዚህ በኩል ሲጋራ በዚህ በኩል ጫት ይዛችሁ አብዳችሁ ነበር። አያችሁ የኔ ኢየሱስ አጠገቤ ነው ያለው። አጠገቤ አያችሁት የኔን ኢየሱስ። ታዲያ ማን ነው ኢየሱስ ያለው? እኔ ጋር እናንተ ጋር የለም ኢየሱስ ነው። ማይ ኢየሱስ ባይሚ ምን ነው ኦርቶዶክስ ውስጥ ኢየሱስ የለም ኦርቶዶክስ ውስጥ እኔ ደግሞ መጣችሁ። አሁን አንድ ነገር ልንገራችሁ። ኦኬ እኔ እንደዚህ ወጣ ገባ ሂዱና እዛው ሂዱና በሃይማኖት ወጣ ገባ የሚለው ጋር ሄዱ። እኔ ጋር እንደዚህ ነገር አይሰራም። በቃ ተውኝ። ኦኬ እኔ የማመልከው እግዚአብሔር ነው። እኔ የማመልከው ኢየሱስ ነው። ኦኬ ድርጅታችሁ ምንም አልሰራለም። አባላ የኔ ይበልጣል የሚበልጠው ኢየሱስ ነው። እንኳን አደረሳችሁ። ለማንኛውም እንኳን አደረሳችሁ። እንኳን ለእናቶች ቀን በሰላም አደረሳችሁ። 15 ዓመት ደስ እናወርድልሽ ነበር በጌታ ብትሆኚ። በጌታ ነኝ ያ ግን አንተ የምታመልከውን ጌታ አይደለም። ዓለም የሚያመልከውን ጌታ ነው ያስኩትኝ። አንተ በግልህ የምትሸቅልበትን ጌታ አይደለም ነው ያስኩትኝ። የነፃውን ኢየሱስ ነው ያስኩት። እንግዲህ የነፃውን አምላክ አንተ ወጥተህ እዚህኛኛ የምትልበት አይደለም። የራሴ ነው ኢየሱስ ነው ያስኩት። የራሴ
እናቷን ካዱ ብሎ እኔን እመኑኝ የሚል ኢየሱስ አይደለም እኔ ጋር ያለው። የወለደችው እናቱ አታማልድም። የወለደች እናቱ ምንም አትሰራ። እኔ ግን አማልዳለሁና ጀንጭኝ ልጸልይ። እሱን ኢየሱስን ያላቀው ኖ አላቀው። በስጋ የሰው ስጋ ሰው ሆኖ ስጋ ለብሶ አጥንት ተሰርቶ ኑ ልጫንባችሁና እኔ አማልዳለሁ እግዚአብሔር በእኔ በኩል ኢየሱስ ያድናል ይላል። እናትየውን ደግሞ አይልም። እኔ እንደዚህ አይነት ኢየሱስ አላቅም። መጀመሪያ ይህንን አስተካክል። አንተም የማታድን እመቤታችን የማታድን ከሆነ አንተም አታድንም። አለቅ። አንተ ለእኔ የምትጸልይልኝ እኔ አፍ የለኝም እንደ የምጸልይበት እኔ ስጠራው አቤት አይልም እንደ እኔ ኢየሱስ አቤት አትልም። የኔ ኢየሱስ እኔ ስጠራ ግዴታ በእንትን መምጣት አለብኝ በሰው። ታዲያ ለምታ በእመቤታችን አልመጣም እንዴ? እኔ በህልሜ ከዛሬ 8 ወር በፊት እመቤቴ ታይታኛለች። ነግሬያቸዋለሁ። ትዝ ይላችኋል እንደተናገርኩኝ። ትዝ ይላችኋል እንደተናገርኩኝ። እዚህ ላይ መጥቼ ለመጀመሪያ ጊዜ እና እናቴ እኔ እናቱን ትቼ የትም አልሄድም። ያላችሁ እዛ ጋር ከዚህ በኋላ ወደ እኔ እንዳትመጡ። እንዲያውም ላሳያችሁ። እኔ ጧጧት ስነሳ ከአሁን በኋላ ይኸውላችሁ እኔ ኢየሱስ ይኸውላችሁ እዚህ ጋር ነች ያለችው እናትና ልጁ። አሁን እኔ እንደዚህ ነኝ። አለቀ፣ ጨርሻለሁ። እንዳትመጡ። እኔ ከእናቱ ውጭ የትም እንደማልሄድ እራሷ በህልሜ መጥታ እኔ እናትሽ ነኝ አዳምጪኝ ብላ ተቆጥታለች። ስለዚህ ቻው፣ እንዳትመጡ እኔ ጋራ ነገርኩኝ። ለእናንተ የሚታያችሁ ለእኔ አይታየኝም እንዴ? እግዚአብሔር ምስክሬ ነው። እኔ ነኝ የማውቅ። ስለዚህ እኔ ህልም አይቻለሁ። ከእሷ ውጭ የትም አልሄድም። እናቱን ትቼ ሰው የማምንበት ምንም ነገር የለም። ማመን እናንተ እንደምትሉት ሰው እሷ ማታማልድ ከሆነ እናንተ ማታማልዱ። እናትየውን ሳያከብሩ ልጅየውን ማክበር አይቻልም። ጨርሻለሁ። እኔ እንደዚህ አይነት ጨዋታ አልፈልግም። ነይ ቁጭ በይ ተነሽ፣ የለም እኔ እሷ ልጅ ነኝ። እኔ እናቴ ብትሆን የሰው እናት እንኳን እንመኛለን አይደለም? የጌታን እናት እግዚአብሔር የመረጣት ጓደኛ እንኳን መርጠን ጥሩ ጓደኛ እንኳን እንይዛለን። ጥሩ ሰው ነው ተብሎ እንኳን እሱን እናት ወዴት እየሄድኩ ነው? ኖ እግዚአብሔር ይቅር በለኝ። ቲያትር ይሰራል። ጨርሻለሁ። አሁን እንኳን አደረሳችሁ። ለማንኛውም አያገባኝም። እኔ የሚያገባኝ ነገር የለም ብላለች ያቺ ሴትዮ። ይሁን ነገር ትለና አያገባኝም ትላለች። እኔ እግዚአብሔር ይመስገን አላመመኝ። ቢያመኝ እግዚአብሔር ከኔ መታመም ደግሞ እግዚአብሔር ስለራቀ እኮ አይደለም። በነገራችን ላይ ሰው ሲታመም የምታስፈራሩት ነገር አለ። እግዚአብሔር ስለራቀ ነው። ሰው ሲከፋው እንትምት ባይሆን አምላኩን ቢሳደብ አምላኩን ቢያስቀይም መጥፎ ነገር ቢሰራ ሰዋዊ ያሉን ነገር ቢሰራ አምላክ ርቆታል እንላለን። አሁን እኔ ምን ሆኜ ነው አምላክ የሚርቅ? እንዲያውም ስለሚወደኝ ነው የሚፈትነኝ። እውነቴን ነው የምላችሁ። እኔ አንዳንዴ ምን ፈተና አለ ደግሞ ምን ሆንኩኝ? እኔው ራሴ ነኝ እዚህ ላይ መጥቼ ለመፈተን ራሴ መጋብዘው እኔ ነኝ እንጂ እንደሌላው ዝም ብል እኮ ማንም እኔን አይናገርም። ማንም ሰው ግን እኔ በገዛ እጄ እመጣና ለምን በገዛ እጄ አይደለም እግዚአብሔር የሚወደውን ስራ ነው የምሰራው። ምክንያቱም አትግደል፣ አትሰር፣ በቃ ህዝብን አታፈናቅል ብሎ ስርዓትን መናገር ብዙ ያስከፍላል። ይሄ ደግሞ እግዚአብሔር የሚወደው ስራ ነው፣ የሚጠላው አይደለም። አነጋገራችን ስህተት ቢኖረውም ማለት ነው። በተረፈ ግን እኔ ጂጂክያ ምንም ያውቁት ነገር የለም። እግዚአብሔር ይመስገን። ልብሱን ማማረጬ ነው የምለብሰው፣ ምግብም የፈለግኩትን ነው የምበላው። እግዚአብሔር የከለከለኝ ነገር ሕክምናም አለኝ። አልወደኩም። እንዲያውም ለእኔ ከምታስቡ እግዚአብሔር ምስክሬ ነው የምላችሁ። ስንት አለ የሚታሰብለት፣ ስንት በቃ እግዚአብሔር የለም ብሎ ተስፋ ይቆረጣል። እነሱ ጋር ሄዱ። አሁን ለምሳሌ ብዙዎች አሉ የታመመ እንትን ያለባቸው አይምሮ በሽታ ያለባቸው። ለነሱ መጸለይ ነው።
ለነሱ ለኔ ጸልዩልኝ፣ ደስ ይለኛል ማለት እድሜ እንዲሰጠኝ ያ በሀብት ላይ ሀብት እንዲሰጠኝ። እኔ ሀብታም ነኝ። የምን ሀብታም መሰልኳችሁ? የጤና እግዚአብሔር ምስክሬ ነው ማለት ተኝቼ ጠዋት የምነሳው እግዚአብሔር ይመስገን። ያ ሁሉ እግዚአብሔር በዚህ ምድር ላይ ያለውን ነገር በሙሉ ሰጥ የከለከለኝ ነገር የለም። ለሌላቸው ጸሎት አድርሱላቸው፣ ለሚቀባዥሩት ያ ምን ከለከለኝ እግዚአብሔር ብዬ ሳስበው ምንም ሰላም በቃ የሚጮህ ነገር እኔ ካልጮኩ በስተቀር የሚጮህ ነገር የለም። እኔ በራሴ እጄ እየጮኩ እኮ ነው። ራሴ ጮኋለሁ፣ ይኸው ቤቱ ይጮኋል። እንግዲህ ስታይ ነው የሚጮህብኝ አለ የለም። ራሴ ስጮህ ነው የሚጮህ። ራሴ ጮኬ አሁን ራሱ ጮቴ እየተሰማኝ ነው። የራሴ ጮት ጎረቤትም እየሰማ ነው። ያ ስንት ጭንቅላቱ ላይ ጭው አለብኝ የሚል አለ። እኔ እንለብኝ እግዚአብሔር ጌታ ኢየሱስ ይባረክ፣ እግዚአብሔር ይመስገን። እኔ የኢየሱስ ልጅ ነኝ። እኔ ኢየሱስን ተቀበይ አትበል። እኔ ኢየሱስን ያወቅኩትኝ ኢየሱስ ጭልጭልጭልጭል ብሎ ጭንቅላቴ እንደዚህ ያንኳኳብኝ የ9 ዓመት ልጅ ሆኜ ነው። በእርግጥ ኦኬ ከእሱ ጋር የሚሄድ ስራ አትሰሪም ካላችሁን እሱ ሌላ ነገር ነው። የፈረደባት ቅምቀማ ናት። እሱ ደግሞ አንዳንዴ አለ አይደለ ይፈቀዳል። አንዳንድ ጊዜ ያው ምድር ላይ አይደለም ያለ ነው። ሰው ይገላል አይደለም እንዴ? እኔ እኮ ትንሽ ነው እንጂ ሌላ ነገር የለም። በተረፈ ባለጌ አይደለም። ያው ተናግራ ያናገሩኛል። የስራቸውን ይስጣቸው። እዚህ ላይ ያሉት እነዚህ ለህዝቡ ነው። ለነዚህ ነው መጸለይ። ለነዚህ ለሚሳደቡት ምን ለሚሉት እዚህ ጋር ቁጭ ቶቶቶቶቶ ለሚሉት ይኸው እንደዛ ነው። እና አመሰግናለሁ። የክፋት አይደለም መልካም ነው። ግን ኢየሱስ ልጅ ነኝ። እኔ ኢየሱስን ያገኘሁት ድሮ ነው። አሁን ሌላ ኢየሱስን አልቀበልም። የራሴ ኢየሱስ አለ። ይህን ኢየሱስ ለቅቄትም ማለት ደህና ባሉ አሁን ልወጣ ነው። አይታችሁኛል። ግን አለባበሴ ጋይስ አሪሲኒ እንዴት እንደማ